ሰላም እንዴት ናችሁ? ዛሬ ግንኙነት ከማድረጋችን በፊት ቅድሚያ ምን ማድረግ አለብን የሚለውን እናያለን ማለት ነው። ከአንድ ሰው ጋር በፍቅር ወይም በማህበራዊ ግንኙነት ጥሩና ጠንካራ ግንኙነት ከመጀመሪያው በፊት ወይም ደግሞ ስለ ግንኙነት ዛሬ ስለ ግንኙነት ስለ ግብረ ስጋ ግንኙነት ነው የምናወራው። ገባችሁ? ግብረ ስጋ ግንኙነት ከማድረገው በፊት የሚከተሉትን ዋና ዋና የስነ ልቦና የጤናና የአካላዊ ዝግጅት ማድረግ ሁለንተናዊ ጥሩ ደህንነት የተጠበቀና አስደሳች ጊዜን ማሳለፍ ይቻላል ማለት ነው። አንደኛ የጋራ ፍቃድነት ወይም ስምምነት ነው። ይህ ሙሉ ፍቃደኝነት ማረጋገጥ ሁለታችሁም ያለምንም ጫና ፍርሃት ወይም መገዳገድ ሙሉ በሙሉ ፍላጎትና ዝግጁነት እንዳላችሁ መነጋገር። ሁለተኛ ግልጽ ውይይት የሚመቻችሁንና የማይመቻችሁን ነገር አስቀድማችሁ በግልጽ መነጋገር። ሁለተኛ ጥንቃቄ የጤና ጥንቃቄ ማለት ነው። እርግዝና የህመም ጥንቃቄ እርግዝና የማትፈልጉ ከሆነ አስተማማኝ የወሊድ መቆጣጠሪያ ማዘጋጀት። እንዲሁም የአባለዘር በሽታ ለመጠበቅ ኮንዶም መጠቀምና አስቀድሞ ዝግጅት ማድረግ ያስፈልጋል ማለት ነው። ተቀባይ ቅባት ላይክ በቂ የሆነ እርጥበት ከሌላችሁ በውሃ የተሰራ ቅባቶችን መጠቀም ማለት ነው። ማለስለሻ ማለት ነው። የግል ንጽህና ይሄ ዋና ነው። የግል ንጽህና አስፈላጊ ነው። መታጠብ ሁለታችሁም በግንኙነት በፊት ገላችሁን የብልት አካላችሁን በውሃ መታጠባችሁ ምቾትና በራስ መተማመናችሁን ይጨምራል ማለት ነው። የአፍ ንጽህና ጥርስን መቦረሽ ንጹህ ጥሩ ጠረን እንዲኖራችሁ ጥርሳችሁን መቦረሽ የግል ንጽህናችሁን መጠበቅ ቅድሚያ ወሳኝ ነገር አለው ማለት ነው። አራተኛ የስሜት ዝግጅትነትና ማነቃቃት አትቸኩሉ። ቀጥታ ወደ ዋናው ግንኙነት ከመግባት ይልቅ በመተቃቀፍ በመሳሳም በመላፋትና በደስተኛ ጨዋታዎች አካልና አእምሮን ማዘጋጀት አስፈላጊ ነው። ሴቶችን ማዘጋጀት ሴቶች የሴቶች አካል ለግንኙነት ዝግጁ ለመሆኑና ተፈጥሯዊ እርጥበት ለማስጀመር ረዘም ያለ ንክኪ ያስፈልጋል ማለት ነው። ዋናው ነገር መንከባከብ እንዲሁም ደግሞ ሴቷን ዝግጁ ለማድረግ የምትወደውን ቦታ መሳም ምናምን እንደዛ ያስፈልጋል ማለት ነው። ስለሆነም የአእምሮና የአካባቢ ዝግጅት ምቹ ቦታና የአካባቢ ማዘጋጀት አካባቢያቸውን ምቹ የሆነ አካባቢ መዘጋጀት ክፍሉ ሰላማዊ በቂ ንጽህና ያለው ሞቅ ያለና አየር የሚያስገባ መሆኑን ማረጋገጥ። ጭንቀትና ሀሳብ ማስወገድ ስለ አፈጻጸም ወይም ስለ ሰውነቱ ገጽታ ከልክ በላይ ከመጨነቅ ይልቅ ከቅጽበት እና ከስሜት ላይ ብቻ ትኩረት ማድረግ። የሽንት ከረጢት ባዶ ማድረግ ከግንኙነት በፊት ወደ መጸዳጃ ቤት ሄዶ መሽናት ለሴቶችም ለወንዶችም የበለጠ ምቹ እንዲሰማችሁ ያደርጋል። ሁለተኛ የስሜት ግንኙነት ማጠናከር አይን ለአይን መተያየት እና የቃላት ድጋፍ አዎንታዊና አፍቃሪ የሆኑ ቃላትን መነጋገር አብሮነት ማደስና ስሜትን መግለጽ ቅርበት እንዲኖር ያደርጋል ማለት ነው። ደረጃ በደረጃ መሄድ ምንም አይነት አጣዳፊነት ሳይኖር በዝግታ ጊዜ መስጠት የተለያየ አካል ክፍሎችን በመዳበስ እርካታና ዝግጁነትን ማሳደግ። ሶስተኛ ከግንኙነት በኋላ የሚደረግ ነገሮች ማስታወሻ ከግንኙነት በኋላ የሚደረግ እንክብካቤ ልክ ከግንኙነት በፊት እንደሚደረገው ዝግጁነት እኩል አስፈላጊ ነው። ሽንት መሽናት በተለይ ለሴቶች ከግንኙነት በኋላ ወዲያውኑ መሽናት ከግብረ ስጋ ግንኙነት ወቅት ወደ ፊኛ ሊገቡ የሚችሉ ባክቴሪያዎች ጠርጎ በማስወጋድ ሽንት መንገድ ኢንፌክሽን ወይም የሽንት ቧንቧ ኢንፌክሽንን ይከላከላል። በቀጥታ መታጠብ የብልት አካባቢውን በሞቀ ውሃ ብቻ በቀስታ መታጠብ ምንም አይነት ጠንካራ ሳሙናዎችን ሳይጠቀሙ ለጤና አስተማማኝ ነው። ውሃ መጠጣት የጠፋውን ፈሳሽ ለመተካት እና ሰውነትን
ለማድረስ በቂ ውሃ መጠጣት፣ መተቃቀፍና ውይይት፣ ከግንኙነት በኋላ ወዲያውኑ ተለያይቶ ከመተኛት ወይም ዞር ከማለት ይልቅ መተቃቀፍ፣ በመላፋትና ስለነበረው ጊዜያዊ ጥሩ ስሜት በመነጋገር አስፈላጊ ነው። ስለሆነም የደህንነትና የቴክኒክ ጥንቃቄዎች ኮንዶም ከመጠቀሙ በፊት አገልግሎት ዘመኑን ማየት፣ ፓኬቱን በጥርስ ወይም በሹል ነገር አለመክፈት፣ የኮንዶም ተቀባይ ቅባት ጋር የሚያያዝ ከሆነ በዘይት ላይ የተሰሩ ቅባቶች እንደ ቫዝሊን፣ እንደ ህጻናት ዘይት ኮንዶም ስለሚያበላሹ በውሃ ላይ የተሰሩ ቅባቶች ብቻ መጠቀም። ስለ ንጹህ ጽንስ መከላከያ ዘዴዎች አስቀድሞ መወሰን። ኮንዶም ከበሽታው የሚከላከል ቢሆንም የእርግዝና ስጋት ካለ ሌሎች ረዘም ያለ የወሊድ መቆጣጠሪያ ዘዴዎች አስቀድሞ ከጤና ባለሙያ ጋር መመካከር። የስነ ልቦናና የመገባባት ጥበብ ስለ ፍላጎት በግልጽ መነጋገር። በግንኙነት ወቅት ይህ ይመቸኛል፣ ይህ አይመቸኝም ብሎ በግልጽ መነጋገር ወይም በአካል እንቅስቃሴ ማሳየት ይህ አጋሮ ምን እንደሚወድ እንዲያውቁ ይረዳል ማለት ነው። ፍጹምነት አለመጠበቅ ላይ በፊልም ወይም በወሲባዊ ምስሎች ላይ የሚታዩ ነገሮች አብዛኛውን ጊዜ ከእውነተኛ ህይወት የራቁ ናቸው። በራስዎና በአጋሮ እውነተኛ ህይወት ላይ የተመረኮዘ ግንኙነት ማድረግ አስፈላጊ ነው። የረዥም ጊዜ ጤናና ንጽህና ልምዶች የጥፍር ንጽህና እና ቅርጽ፣ ጥፍርን በአግባቡ መቁረጥና ማጽዳት፣ በግንኙነት ወቅትና አካላዊ መነካካት በሚኖርበት ጊዜ ከመቧጨር እና ህመምን ይከላከላል። እንዳትቦጫጨሩ ማለት ነው። መደበኛ የጤና ምርመራ ቋሚ አጋር ቢኖሮትም እንኳን በጊዜው የአባላዘር በሽታ ምርመራ ማድረግ ለሁለታችሁም ሰላማዊ እና እምነት ይሰጣል። ከተለያዩ የሰውነት ክፍሎች ጋር ጥንቃቄ ማድረግ ከተለያዩ የሰውነት ክፍሎች ለምሳሌ ከፊንጢጣ ወደ ብልት የሚደረግ ንክኪ ባክቴሪያዎችን ስለሚያስተላልፍ ኢንፌክሽን እንዳይፈጠር መሳሪያዎችን መጠቀም ያስፈልጋል ማለት ነው። እንዲሁም የሆርሞንና የባህሪ ልዩነት መረዳት የሴቶች ስሜት እና የወር አበባ ዑደት የሴቶች የጾታዊ ስሜት ፍላጎት ከወር አበባ ዑደታቸው ጋር ይለዋወጣል። እንቁላል የሚደረግበት ጊዜ አካባቢ የኦቭሌሽን አካባቢ የስሜት መነቃቃት ከፍተኛ ሊሆን ስለሚችል ይህንን መረዳት የጋራ መግባባትን ይጨምራል። የወንዶች እረፍት ጊዜ ወንዶች ስሜታቸው ከጫፍ ደርሶ ፈሳሽ ካፈሰሱ በኋላ ወዲያውኑ ሁለተኛ ግንኙነት ለማድረግ ጊዜ ይወስድባቸዋል። ይህ ተፈጥሯዊ ሂደት በመሆኑ አጋርን አለመጫን እና ጊዜ መስጠት ያስፈልጋል። የስሜት ማነቃቂያ ጥበቦች የአእምሮ ዝግጅትነት ከሰዓታት በፊት ይጀምራል። ለሴቶችም ሆነ ለወንዶች የግብረ ስጋ ግንኙነት ዝግጅት የሚጀመረው አልጋ ላይ ሲደርስ ሳይሆን ከሰዓታት በፊት የሚደረጉ ትናንሽ አፍቃሪ ምልክቶች በመላፋት በስሜታዊ ቅርበት ነው። ብልት መቆም ችግርን፣ ጭንቀት ማቃለል አንዳንድ ጊዜ ከልክ በላይ ማሰብ ወይም ጭንቀት የብልት አለመቆም ወይም የወሲብ ፍላጎት መቀነስ ሊያመጣ ይችላል። እንደዚህ አይነት ነገር ቢከሰትም አለመደንገጥ፣ ትኩረቱን ወደ አካላዊ መተቃቀፍ እና ዘና ለማለት መቀየር ይደገፋል። የሆድና የምግብ አበላል ሁኔታ ከባድ ምግብ አለመመገብ ከግንኙነት በፊት ወዲያውኑ ከባድ ወይም በጣም ቅባት የበዛበት ምግብ መመገብ ድካም፣ ድብታና የሆድ መነፋት ስለሚያመጣ ምቾት ይነሳል። አልኮልን በልክነት መጠቀም አልኮል መጠጣት መጀመሪያ ላይ መዝናናት ቢያመጣም ከልክ በላይ ከሆነ ግን ስሜት ህዋስን ያደነዝዛል፣ ብልት መቆም ችግር ያመጣል፣ እንዲሁም እርካታን ይቀንሳል። የደህንነትና ድንገተኛ ሁኔታ ዝግጅትነት የድንገተኛ ጽንስ መከላከያ የኮንዶም መቀደድ ወይም የጥንቃቄ መጓደል ቢከሰት እንኳን የ72 ሰአቱን የወሊድ መከላከያ መጠቀም ማዘጋጀት ያስፈልጋል። አካላዊ ህመም ካለ ማቆም ከግንኙነት ወቅት ከባድ ህመም ከተሰማ በተለይ ሴቶች በግድ መቀጠል የለበትም። ህመም ኢንፌክሽን፣ የደረቅነት ወይም የሌሎች የጤና ችግር ምልክት ስለሆነ ወዲያውኑ ማቆም አስፈላጊ ነው። ስለዚህ ወገኖች እንግዲህ ዛሬ ተማምረናል በጥቂቱ እንደገባችሁ ነው። ከግንኙነት በፊት ንጽህናን መጠበቅ፣ መነጋገር፣ ወዲያው ወደ ገደለው አለመግባት አስፈላጊ ነው ማለት ነው።
እንግዲህ በቀጣይ በጥሩ በሌላ አጀንዳ እንዲሁም በጤናችን ነው በጤና ዙሪያ ነው የምናወራው ሁሌም እንመጣለን ማለት ነው። ቸር ሰንብቱ።